ግርማው ዓለም ነው እባላለሁ። አገሬ ጃዊ ነው። እድሜ 14 ያመጡኝ ቀበሌ 4 ነው። አቤ መሩ ሃይላንድ እየለቀምኩ ያለ ልብስ እንስጥ ምናምን ብሎ ይዞ ይመጣና አዳ ምግብ ምናምን አለና ይዞ ይመጣና ያ መውጣት አይቻልም ምናምን አለኝ። አይሻልኩኝና እያልኩ አስገባኝና እንትን ሲመጣ መኪናው ሲመጣ ይዞና አዳ ሞከር ላይ ወሰደና 3 ቀን ምናምን ሜዲካል ምናምን አየና አስቀመጠ። ታዲያ በ6 ምናምን አሰብ በላይ የሚባል ምንሻ ነው ይዞን ሄደ። 4 ነበር አረ ይዞን ሄደና ልብስ ሰጠን ምናምን። ከዛም በኋላ አስገባን። ብስኩት ሰጠን። አንዳንድ ብስኩት ሰጠን። ካሪያችን በላን። በ3 ቀን ምናምን ሜዲካል ወሰደና አየና ሜዲካል አልፋችኋል ምናምን አለ። ካሪያ ወሰደና በሳምንቱ ምናምን መኪና መጣ ወሰደና። እኔ ዳዊት አደሰ እባላለሁ። ገጠር ነው የምኖረው። ጠጉራችሁ መስተካከል ስንወጣ እድሜ 15 ዓመቴ ነው። ጠጉራችሁ መስተካከል ስንወጣ ከጓደኛዬ ጋር እዛም በኋላ ከፖሊስ ጣቢያው ጠገብ ላይ እኛን ያዘን። አዛ ያዘና ከተተን ደግሞ አመጣና አንዳንድ ብስኩት ሰጠን። እዛም በኋላ መንገድ ላይ እየመጣን እያለ ተያዘን። እዛም በኋላ አሁን እዚህ ያለን በራብ ተጎድተን ነበር። እዛም በኋላ ከመጣን በኋላ መንገድ ላይ ከፋኖ ተይዘን እራትም ምናምንም በልተን እኛም ጥሩ አግኝተን ታይተን ያለን። እየታሰሙ ከነበራለሁ ያለው መራዊ ነው የመጣው። መራዊኛ ቆለለው ነው እና ገበያ እየመጣው ሳለ መንገድ ያዘኝና ያው በቃ እንዴና አብደና ምናምን ታያየቀኝ ብዙ ነገር ታያየቀኝና እና ትፈልጋለህ አለና በፍርድ ቤት ወስዶ ዘገኝ። መውጣት አይቻልም ማንኛውም ማዚ ቆያልና እዛ ብዙ የገባ ሰው አለ እንደዚህ ያው እንዴ ተቀምጬ ቆየውና እዛ መፍትሄ የለውም። ማዛ ሰነበቱን ብስኩት አለ አንዳንድ ሰጡ ያንን እየበላን ተቀመጠን። ነው ብዙ ከኔ ያላነሱ አሉ ይበለጣሉ። በፍቃድነት የሚገባል ግን ለብቻ ነው ያስቀመጡ። ከዛ ፎቶ ማንሳት ወሰዱና አስነሱን ጤና ጣቢያ ወሰዱ። ሁሉም ነገር አዩን መልሰው መጡ። ደግሞ እየመጣን ሳለ መንገድ ላይ ያልን ሳለ እዛ ፋኖች ከያዙ በኋላ አመጡና አራት አበሉና ያው በቃ ብርድ ልብስ እንኳን ላላዞ ሰጡና አስተኙና ያን እየተንከባከቡና ያሉ። ስሜ አብርሃም ይባላል። የመጣሁት ከደቡብ አቸፈ ከዱር ቤቴ ከተማ ነው። ከዚህ በፊት ወታደር ነበርኩ። ሀገሬን በአቅሜ አገልግያለሁ። ግን ስርዓቱን አይቼ ስርዓቱ ስላልተመቸኝ ከመከላከያ ሰራዊት በመክዳት ወደ ፋኖ ልቀላቀል በመሄድበት ሰዓት ያጎቴ ልጅ ወደ አጸያፊ ስርዓት ሊቀላቀል ሲል አትቀላቀልም በሚል እሱ ለማስወጣት እንትን በምልበት ሰዓት እኔም አብሬ መኪና ውስጥ ተጭኜ እየሄድኩ ያለው ከዛም በኋላ ያማረው ፋኖ መንገድ ላይ አስቀርቶናል። እናም በእንክብካቤ እየተንከባከበን ይገኛል አሁን ላይ ማለት ነው። እና አሁን እንደዚህ የምታያቸው ህፃናቶች ጠቅላላ ለውትድርና እድሜያቸው ያልደረሱ ናቸው። በግዳጅ በሚኒሻና በፖሊስ ለራሱ ጥቅም ሲል በ1000 እና በ500 ብር እየሸጠ በግዳጅ ጠቅላላ ተገደው የመጡ ናቸው። እንደዚህ የምታያቸው ማለት ነው። በፊት የውትድርና ስርዓት አሪፍ ነበረ። አሁን ግን ጠቅላላ ለጥቅም ነው ማለት ነው ያለው ነገር። እና እንደዚህ የምታያቸው ጠቅላላ ተገደው እንጂ ወዶ ፈቅዶ የገባ የለም እንደምታዩት ማለት ነው። እና የስርዓት የማይጠቅምና አጸያፊ ነው ማለት ነው አሁን ላይ። እድሉ ስለተሰጠኝ አመሰግናለሁ። ዞሮ ስሜ አብርሃም እባላለሁ። ከሰሜን ጎጃም ነው የመጣሁት። ዞሮ የስራ ነው የተያዝነው። ይሄ ሁሉም እኛ በጉዞ ላይ የአማራ ፋኖ በጎጃም የሚል የተሰየመው የሚያውቀው ህዝብ የሚያውቀው ዓለም የሚያውቀው ታሪክ ያለበት
ህዝብ የሚያውቀውን ሰራዊት ማለት እንግዲህ እኔ ህፃኖችን የተመለመለ ማለት ተመልምሎ ነው ብሎ ወስዶ ለስልጠና መስጠቱ በጣም አሳዛኝ ነው። በጣም ይገርመናል። እኛ ራሱ አጸያፊ ድርጊት እንደሆነ በጣም እየተሰማን በጣም